የሳን ላመንስ ብቃት የትላንትናው ለየት ያለ ነበር። ውድ አድማጮች የኤቨርተን የጨዋታ ሐሳብ ሁሉ እንዲመከን አንዱ ምክንያት እሱ ነበር። የኤቨርተን የጨዋታ ሐሳብ አንዱ ምንድነው? በቆመ ኳስ ጎል ማስቆጠር፣ በማዕዘን ምት ጎል ለማስቆጠር ሲታትሩ እንደነበር ሁለተኛው ግማሽ ላይ በተለይ ስታቲስቲክሱን እኮ ብናይ እኮ ብዙ የማዕዘን ምት አግኝተዋል አይደል? እና የማዕዘን ምት ለማግኘት ነበረ ብዙ ጥረት ሲያደርጉ የነበረ 10 ኮርና። ውድ አድማጮች ዩናይትድ እኮ አንድ ብቻ ነው ያገኘው ትናንት። 10 ኮርና ለኤቨርተን የመጣው ኮርናዎች የማዕዘን ምቶች ሁሉ የጎል ምክንያት በሆኑበት በዚህ ዘመን 10 ኮርና ለጎል በጣም መቅረብ ተደርጎ ይወሰዳል። እሱ ብቻ አይደለም የማዕዘን ምት የማጥቃት ስልታቸውን ደግሞ አይሁት ኤቨርተኖች እንዴት አይነት ትርምስ እንደሚፈጥሩ በትንሹ የዩናይትድ ሳጥን ውስጥ። ይሄ ታዲያ ለግብ ጠባቂው ላመንስ አስቸጋሪ ነበር። ግን ላመንስ እንደዚህ ያለውን ደግሞ የጨዋታ ስልት ያመክንብሃል። ለምን መሰለ? ቁመቱ ሜትር ከ93 ስለሆነ ብቻ አይደለም። ይሄ ቤልጅማዊ ወይም እድሜው 23 ስለሆነ ብቻ አይደለም። ሮጣ አልጠገበ ተጋፍቶ ገና አልደከመ ስለሆነ ብቻ አይደለም። የአየር ላይ ኳስ